እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአባ ጅፋር ልጆች ታሪክ መስራት አዲስ ነገር አይደለም አይደል? አዲስ ነገር ነው አይደለም እኮ። የታሪክ ልጆች የሆናችሁ ሰዎች በጠቅላላ ዛሬ ሌላ ታሪክ፣ አዲስ ታሪክ በስማችሁ የሚጻፍ ማንነት ጽፋችኋልና እኔ አለኩም እንኳን ደስ አላችሁ ማለት እፈልጋለሁ። ታሪክ ግን የሚሰራ ነገር ነው። በትውልድ መካከል የሚቀባበሉት ነገር ነው። ሐቂቃ ይህ የታሪክ መስደር እንዴት መሰላችሁ የሚመለሰው አባ ጅፋር። አባ ጅፋር በእስልምና ታሪክ ውስጥ በሀገራችን በተለይ ከሱልጣኔቶቹ ታሪኮች ጀምሮ መለስ ብላችሁ ብትመለከቱ ሁሉንም ለመጀመሪያ ጊዜ በመንግስት ድጎማ የሚደረግለት በመንግስት የሚሰራጭ የእውቀት ማዕከልን የከፈቱ በመላው የኢትዮጵያ ክፍል ያሰራጩ የዑለማዎች መዳረሻ እንድትሆን ያደረጉ የመንግስትን ሀብት ለዚህ ኸይር የተጠቀሙ የእውቀት ማስፋፊያ የመጀመሪያው ሰው ናቸው። እውቀት በድጋሚ ጅማ ላይ አብርታለች ማለት ነው። ይሄ ስራ ዝም ብሎ የስም መመሳሰል መቼም እንኳን አይፈጠርም አይደል? ተፋሉ ቢዛሊክ ኸዲጃ ወኸዲጃ ነው አይደል? ቅድም ሼኽ ያሲን ብዙ ነገር ነግሯቸዋል። በጣም የሚገርመኝ ነገር ግን ዛሬ በንግግሮች መካከል ሲመላለስብኝ የነበረው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከጋሩ ሂራ ሲመለሱ ምን ይዘው ነበረ? ምን ተነግሯቸው ነበረ? ቁርአን አይደል? አረ ኢቅራ ቢስሚ ረቢከ አለዚ ኸለቅ ተብለው እኮ ነው ቁርአንን ይዘው ነበር የመጡ። ቁርአንን ይዘው ግን ለነፍሳቸው ፈሩ። ምን አሉ? ኸሺቱ ዐላ ነፍሲ፣ እንዲያው ምጠፋ መሰለኝ፣ ምን ትይኛለሽ አሏት። ይህ የቁርአን መልእክት እንዳይቋረጥ አደረገች። ከላ አብሽር ፈወላሂ ላ ዩኽዚከ አላሁ አበደን፣ አብሽር አላህ በፍጹም አንተን አያዋርድህም። የምን መጥፋት ነው ብላ እጃቸውን ይዛ ወደ አጎቷ ልጅ ወደ ማን ወሰደቻቸው? ወደ ማን? ወደ ወረቃ። ይህ መልእክት እንዲቀጥል ምክንያት ማን ሆነች? ኸዲጀቱ ቢንቱ ኹወይሊድ። ዛሬ ያ የቁርአን መልእክት እንዲቀጥል ማን ምክንያት ሆነች? የጅማዋ ኸዲጃ። አላሁ ሱብሓነሁ ወተዓላ ፊ ሚዛኒ ሐሰናቲክ ያስቀምጥልሽ። ይሄ ትልቅ ስራ ነው። የነቢያቶቹ ዳዕዋ ነው። ቢደሊል ሚን አልቁርአን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ነማ ኡሚርቱ አን አዕቡደ ረበ ሃዚሂ አልበልደቲ አለቲ ሐረመሃ አለይሰ ከዛሊክ ወለሁ ኩሉ ሸይ ወኡሚርቱ አን አኩነ ሚን አልሙስሊሚን። አበቃ ወአን አትሉወ አልቁርአን አለ። የነቢያት ወዚፋ ውስጥ የአላህ መልእክተኛ ምን አሉ? እኔ እኮ ታዝዣለሁ አሉ። የዚህን የተከበረ ምድር ጌታ የሆነውን አላሁ ሱብሓነሁ ወተዓላን በብቸኝነት እንድገዛው። እርሱ እኮ የሁሉ ነገር ባለቤት፣ ፈጣሪ፣ አስገኚ፣ ተንከባካቢ። ወለሁ ኩሉ ሸይ ወኡሚርቱ አን አኩነ ሚነል ሙስሊሚን። ከዚህ የሙስሊም ማህበረሰብ ጋር ደግሞ እንደሆን ታዝዣለሁ አሉ። ብቻ ነው አይደለም። ወአን አትሉወ አልቁርአነ፣ ቁርአንንም እንድቀራው እንድከተለው በእርሱ መንገድ ላይ እንድኖር ታዝዣለሁ። ዛሬ የነቢያት ወዚፋ ቀጥሏል። አላሁ አክበር፣ አላሁ አክበር። ሰው ስለዚህ ከዚህ ቁርአን ጋር እንዲተሳሰር ከዚህ ቁርአን ጋር እንዲኖር ማድረግ በአላህ ስብሓነሁ ወተዓላ ዘንድ የነቢያትን ወዚፋ መሸከም ነው። አላህ እኮ ቀጠለና ፈመን ይህተዳ ፈኢነማ የህተዲ ሊነፍሲህ፣ ይህንን መንገድ ቀጥ ብሎ የተከተለው ሰው ለነፍሱ ነው አለ። ወመን ضለ፣ እንደው የጠመመ ሰው ካለ ፈቁል ኢነማ አነ ሚነል ሙንዚሪን፣ እኔ ከአስጠንቃቂዎቹ ነኝ በል። አላህ ግን አያታችንን ማሳየት ማመላከት እንቀጥላለን አለ። ዛሬ አያቱ ታይቷል። ዛሬ አያቱ ታይቷል። አላሁ አክበር፣ አላሁ አክበር። ምን ሰራች? ምን ሰራች? እናቶችን አፈራች። እናቶችን፣ ቁርአንን የተሸከሙ እናቶችን፣ ቁርአንን የተሸከሙ እህቶችን፣ ቁርአን የተሸከሙ ልጆችን። ገጣሚው ምን አለ ኻሊድ? ፈልኡሙ መድረሰቱን ኢዛ አዕደድተሃ አዕደድተ ሸዕበን ጠይበ አልዓራቂ። እናት ብሎ ማለት ትምህርት ቤት ናት አለ። ያዘጋጃት የሰራሃት እንደሆነ ህዝብ ነው የሰራሃው። ትምህርት ቤት ብቻ አይደለም የሰራሃው። ዛሬ ኸዲጃ ህዝብ ነው የሰራቸው። እዚህ ያሉ 20 ሰዎች መመረቅ አይደለም ያለው፣
ከጀርባ በሺዎች የሚቆጠሩ ማህበረሰቦችን የማህበረሰብ ክፍልን የሰራችው ናም فالام استاذ الاساتذه العلا እናት ብሎ ማለት የመምህራኖቹ የፕሮፌሰሮቹ ሁሉ ፕሮፌሰር ናት የሷ ማአثር ትውልድ ተሻግሮ ይቀጥላል ፍኖታቸው ትውልድ ተሻግሮ ይቀጥላል የጅማ ልጆች የአባ ጅፋር ልጆች የታሪክ ባለቤቶች የሆናችሁ ሰዎች ይህ ታሪክ በእናንተ ውስጥ እንዲቀጥል እህታችሁን እናታችሁን ኸዲጃን ማገዝ በእናንተ ላይ ዛሬ ግዴታ ሆኗል ዝግጁ ናችሁ እኛ ዝግጁ ነን ኢንሻአላህ እናንተ ዝግጁ ናችሁ ኢንሻአላህ ጀዛኩሙላሁ ኸይር